በኢትዮጵያና ከኢትዮጵያ ውጭ ዓለም ያላቸው ወንድሞችና እህቶች ዛሬ በዚህ ሰዓት ከእናንተ ጋር አንድ በጣም አስደናቂ መጽሐፍ ቅዱስ ክፍል ላካፍላችሁ ወደድኩት። እኔ ወንድማችሁ ፕሮፌሰር አፖስትል በግዱ ነኝ። መጽሐፍ ቅዱስ እንደዚህ ይላል። ፊልሞና ምዕራፍ 1 ላይ ከቁጥር 4 ጀምሮ ያለው የመጽሐፍ ቅዱስ ክፍል ላነብላችሁ ወደድኩት። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅሬና ስለ እምነቴ ሰምቼ በጸሎቴ እያሰብሁ ሁል ጊዜ አምላክን አመሰግናለሁ። ዛሬ ደስታንና መጽናናትን የሚፈጥር ህይወት ነው የሚለው ነው ማካፈላችሁ። ደስታን የሚፈጥር ህይወት በሰው ህይወት ውስጥ፣ በሰው ልብ ውስጥ፣ በሰው አእምሮ ውስጥ ደስታን የሚፈጥር ህይወት፣ መጽናናትን የሚፈጥር ህይወት ኑር። ባንተ ምክንያት ወይ ባንቺ ምክንያት ሰው በልቡ መደሰት አለበት። ባንቺ ኑሮ፣ ባንቺ ህይወት፣ ባንቺ መግባት፣ ባንቺ መውጣት፣ ባንተ መውጣት፣ በእያንዳንዳችሁ ህይወት በውሏችሁና በአዳራችሁ ሰው መጽናናትን ማግኘት አለበት። ደስታን ማግኘት አለበት። የደስታ ህይወትና የመጽናናት ህይወት ኑር። የሚያጽናና ህይወት፣ የሚያስደስት ህይወት ኑር። ከራስ አልፎ፣ ካንተ አልፎ፣ ካንቺ አልፎ ለጓደኛ የሚሆን ህይወት፣ ለቤተሰብ የሚሆን ህይወት፣ ለሩቅና ለቅርብ ሰው የሚሆን ህይወት፣ ለክርስቲያኖችም ለአይዛብም የሚሆን ህይወት፣ ለመሪዎችም ለተመሪዎችም የሚሆን ህይወት ኑር። በጌታ በኢየሱስ ክርስቶስ ዘንድ ይላል። ሁለተኛ በቅዱሳን ሁሉ ዘንድ ይላል ስላለ ፍቅሬ። ይህ ፊልሞና በእግዚአብሔር ዘንድም ፍቅር አለው፣ በሰው ዘንድም ፍቅር አለው። የፍቅር ሰው። ስለዚህ ይህ የፍቅር ሰው በጳውሎስ ህይወት ውስጥ ደስታን ፈጥሯል፣ መጽናናትን ፈጥሯል፣ እግዚአብሔርን እንዲያመሰግን አድርጓል። በፊልሞና ውስጥ ያለው ፍቅር፣ በፊልሞና ውስጥ ያለው ፍቅር በሰው ዘንድ ብቻ አይደለም፣ በእግዚአብሔር ዘንድም ፍቅር የታወቀ ነው። ፍቅሩ በውስጡ የነበረው ፍቅር በቅዱሳን ዘንድ ሁሉ የታወቀ ፍቅር አለ። የወደቁትን የሚያነሳ ፍቅር፣ የታመሙትን የሚጠይቅ ፍቅር፣ የታሰሩትን የሚጠይቅ ፍቅር፣ የተሰበሩትን የሚጠግን ፍቅር፣ ኃጢአት የሰሩትን በምክር የሚመልስ ፍቅር አለው። ከዚህ የተነሳ ስላንተ እግዚአብሔርን አመሰግናለሁ አለ። ወንድሞችና እህቶች፣ ስላንቺ ሰው እግዚአብሔርን ያመሰግናል። ስላንተ እግዚአብሔርን ያመሰግናል ሰው። በአንተ ህይወት፣ በአንተ ኑሮ፣ በአንተ አገልግሎት አንተ ለሰው ደስታ የምትፈጥር ሰው ነህ። አንቺ ለሰው ደስታ የምትፈጥር ሴት ነሽ። ደስታና መጽናናትን መፍጠር፣ ደስታንና መጽናናትን በሰው ህይወት የሚፈጥር ህይወት መኖር። ሁለተኛው ሀሳብ ስለ እምነት ሰምቼ ይላል። እምነት አለው። በእግዚአብሔር ዘንድ እምነት አለው፣ በሰው ዘንድ እምነት አለው። ፊልሞና የእምነት ሰው ነው። ሊሆን ያለው ነገር ይሆናል ብሎ ያምናል። እግዚአብሔር ያሳየው ነገር፣ እግዚአብሔር የተናገረው ነገር እንደሚሆን በእምነት አረጋግጦ ነው ያለው። በእምነት አረጋግጦ ይኖራል። ማላዣታኖሲያ አልሆነም እኮ ሊሆን ያለው ነገር ይሆናል ብሎ ያምናል። አልተደረገም እኮ ሊደረግ ያለው ነገር ይደረጋል ብሎ ያምናል። አልተሰጠም እኮ ይሰጣል ብሎ ያምናል። ስለዚህ እምነት ይኑራችሁ። በእምነት ማይሻገር የሚመስለውን ተራራ ትሻገራላችሁ። በእምነት ማይታለፍ የሚመስለውን እሳት ታልፋላችሁ። በእምነት ማይታለፍ የሚመስለውን ወንዝ ታልፋላችሁ። በእምነት የማይታለፍ የሚመስለውን ጎርፍ ታልፋላችሁ። የራብ ዘመንን ታልፋላችሁ። የበሽታ ዘመንን ታልፋላችሁ። የእስራት ዘመን ታልፋላችሁ። የብቸኝነት ዘመንን ታልፋላችሁ። የነቀፈታና የስድብ ዘመንን ታልፋላችሁ። እምነት ይኑራችሁ። ተሳዳቢዎች ልንገራችሁ፣ በልባቸው ውስጥ ያለው እኮ ነው የሚሰድቡት። የሞላው በውስጣቸው ስድብ እኮ ነው።
የሚነቅፉት በውስጣቸው ነቀፈታ እኮ ነው የሞላው። ታውቃላችሁ? የሚያዋርዱት የሚያዋርድ መንፈስ በውስጣቸው ስላለ ነው የሚያዋርድ አንተን። አንተ ጋር ግን የከበረ እምነት አለ። አንቺ ጋር ግን የከበረ ፍቅር አለ። ስለዚህ አንተና አንቺ በእምነትና በፍቅር የወደቀውን ታነሳለህ። አንቺና አንተ ከእግዚአብሔር ፍቅር የተነሳ ከእግዚአብሔር ዘንድ ካለው እምነት የተነሳ የተበላሸውን ታስተካክላለህ። ካንተ የተነሳ ሰው መጽናናትን ያገኛል። ካንቺ የተነሳ ሰው መጽናናትን ያገኛል። የእምነት ሰው ከሆንሽ፣ የፍቅር ሰው ከሆንሽ፣ ፍቅር በልቡ የሌሉ ሰዎች፣ እምነት በልባቸው የሌሉ ሰዎች አንተን በአደባባይ ላይ ያንጠለጥሉሃል። ፍቅር የላቸውማ። አንተ በሰራው ነገር ይሁን ባልሰራው ነገር ይሁን አንተን በዓለም ፊት ያዋርዱሃል። አንቺን ያዋርዱሻል። ለነሱ ጀግንነት ይመስላቸዋል። ምክንያቱም የተዋረደ መንፈስ በውስጣቸው አለ። እምነት የላቸውም፣ ፍቅር የላቸውም። ፍቅር ስለሌላቸውና እምነት ስለሌላቸው አንቺ በሰራሽው ነው ባልሰራሽው አንቺን ስም በማጥፋት በአደባባይ ስምሽን በማጥፋት ስሚን በማጥፋት ያንጠለጥሉሃል። አንተ ግን እምነት ስላለ አንቺ ግን እምነት ስላለሽ ስለሚያንጠለጥሉ ነገር አታወራም። ስለሚያበላሹ ስምን ስለሚነቅፉ በአደባባይ ለነቀፈታና ለስድብ አንተን ስለሚያደርጉ ስለነሱ ክፋታቸው አታወራም። አንተ አሁንም ስለነሱ ፍቅር አለ። አሁንም አንተ እምነት አለ። አንተ የምታየው የከበረ ነገር ፊት ለፊት ያለው ነው። አንቺ የምታዩ የከበረ ነገር ፊት ለፊት ያለው ነው። ዣታኖሲያ አላ ጂቫናስ ይታየኛል፣ ክብር አለኝ። ከፊቴ ይታየኛል። በእግዚአብሔር ዘንድ ክብር አለኝ፣ በሰው ዘንድ ክብር አለኝ። በውስጤ ያለው የእግዚአብሔር መንፈስ፣ በውስጤ ያለው የእግዚአብሔር ቃል ህዝቡን የሚያጽናና ነው። ወንዶቹን ሴቶቹን የሚያጽናና ነው። ታላላቆቹን ታናናሾቹን የሚያጽናና የእግዚአብሔር ቃል በውስጤ አለ። ኃጢአተኞቹን የሚመልስ፣ የተሰበሩትን የሚጠግን፣ የሚያዝኑትን የሚያጽናና፣ የጠፉትን የሚመልስ፣ በኃጢአት የወደቁትን የሚያነሳ ሕያው ቃል በእጄ አለ። ስለዚህ የሚታየኝ ክብር ነው፣ የሚታየኝ ውርደት አይደለም። ብወድቅ እንኳን እነሳለሁ። ኃጢአት ቢሰራ እንኳን እነሳለሁ። በኃጢአት ብወድቅ እንኳን እግዚአብሔር ያነሰኛል። ስህተት ቢሰራ እንኳን ይመለሳለሁ። ቢሳሳት እንኳን ይመለሳለሁ። እግዚአብሔር ቃሉን በአፌ አኖሯልና ሰውን በሰው ዘንድ ደስታ ለመፍጠር የተሰራው ሰው ነኝ። በሰው ዘንድ መጽናናትን ለመፍጠር እግዚአብሔር የመረጠኝ ሰው ነኝ። በእኔ በኩል ሰው እግዚአብሔርን ያመሰግናል። እግዚአብሔርን ስለ እኔ ሰው ሲያመሰግን ሰምቻለሁ። ስለተሰጠኝ ጸጋ፣ እግዚአብሔር ስለቀባኝ ቅባት፣ እግዚአብሔር ስለጠራኝ ጥሪ፣ በውስጤ ስላለው እምነትና በውስጤ ስላለው ፍቅር ሰዎች አይተው እግዚአብሔርን ሲያመሰግኑ አይቻለሁ። ይህ ጸጋ አለብኝ በውስጤ እግዚአብሔር ያስቀመጠኝ። አሁንም ቢሆን ለዚህ ጸጋ ይተጋለሁ። ሰው እኔን አይቶ ሰምቶ እግዚአብሔር እንዲያመሰግን ክፍሉን አንብና ለመጨረስ ይሞክራለሁ። ቁጥር 6 ላይ የእምነትና ህብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የቅዱሳን ልብ ባንተ ሥራ ስላረፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናትን አግኝቻለሁና ይላል። ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ ይላል። ባንተ ውስጥ ያለው ጸጋ፣ ባንቺ ውስጥ ያለው ጸጋ ለክርስቶስ ፍሬ እንዲያፈራ፣ ለኢየሱስ ክርስቶስ ፍሬ የሚያፈራ ጸጋ እንዲሆን ወዳጆቼ ለክርስቶስ ፍሬያማ ሁኑ፣ ለኢየሱስ ፍሬያማ ሁኑ። ጴጥሮስ የመሰለ ሰው በአደባባይ የካደ ሰው እኮ ነው። ኢየሱስ ክርስቶስን አላውቅም ብሎ ግን ኢየሱስ ክርስቶስ መልሶ ኃጢአቱን እየተናዘዘ ሲመጣ ተቀብሎ ለትልቅ ዓላማ መሪ አድርጎ አምድ አድርጎ አቆሟል። ስለዚህ ጴጥሮስ ወንጌል በመስበክ በፈውስ በትንቢት አገልግሎ መጨረሻ ላይ ትልቅ 2 መጽሐፍ ለዓለም ሕዝብ ሁሉ አስቀምጦ ጽፎ ሄዷል። ስለዚህ ፍሬ አፍርቷል። እኔ ለፍሬ ነው የተጠራሁት። አንቺን ለፍሬ ነው የተጠራሽው። ሰውን ለማዋረድ አልተጠራንም። ሰውን ለማዋረድ፣ ሰውን ለማንቋሸሽ፣ ሰውን ለመስደብ፣ ሰውን ከመሬት ከአፈር ጋር አቀላቅለን ለመቅበር አልተጠራንም። ለወንጌል ከተጠራን ለማዳን ነው የተጠራ ነው። ለመስበክ ለማስተማር ነው፣ ለመጸለይ ነው የተጠራ ነው። በጌታ በኢየሱስ ክርስቶስም ሰውን የሚያድን ጸጋ በሕይወታችሁ ይገለጥ። ሰውን የወደቀውን ሰው የሚያነሳ ጸጋ ይገለጥላችሁ። የሳተው ሰውን የሚመልስ ጸጋ ይገለጥላችሁ። እወዳችኋለሁ። በእውነት ክብሩ ለእግዚአብሔር ይሁን። ደስታንና መጽናናትን የሚጨምር ሕይወት ይኑርላችሁ።